ሀይ ሰላም እንዴት ናችሁ? ይህን ቪዲዮ ከወሰድኩት ትንሽ ቆይቻለሁ። ያው ቮይስ አድ ስላላደረኩበት ለእናንተ ለማስተላለፍ ቆየሁኝ። ኤኒዌይ ብራዛቪል ውስጥ የሚገኝ ቴኒስ ክለብ የሚባል ቦታ ነው። እኔና ቤተሰቦቼ ሄደን አየን ይሄንን ቴኒስ ክለብ። እንደምታዩት ብዙ የባህር ዛፎች አሉ። ባህር ዛፉ ራሱ በጣም ትልልቅ ከመሆኑ የተነሳ ባህር ዛፍ አይመስልም። ዛፍ በጣም ነው የሚያድገው እንደ ቀልድ እዚህ ሀገር ሰው ውብ ነው። ለአይን እይታ ጥሩ ነው። ቴኒስ ክለብ ይሉታል። ብዙ ሰዎች ሄደው እዛ ይዝናናሉ። ካይንድ ኦፍ ሪኳየርስ አኑዋል ሜምበርሺፕ፣ ግን ሬስቶራንቱን አክሰስ ለማድረግ ኦር ደግሞ ሄዶ ለመመገብ ያንን አይጠይቅም። ግን ቴኒስ መጫወት ለሚፈልግ ሰው ዋና ቦታውን አክሰስ ማድረግ ለሚፈልግ ሰው ሜምበርሺፕ ያስፈልጋል። እኛ እስካሁን ድረስ ሜምበር አልሆንም። ላይክ አላመንበትም። ሜምበር ብንሆንም ሄደን እዛ የምናሳልፈው ጊዜ ብዙ አልመሰለንም። ምክንያቱም ፎሮ የሚባሉ አሉ። ወይኔቨር ውጪ ስትዝናኑ ወይም ደግሞ ሳር ላይ ወክ ስታረጉ እንደ ቢምቢ ነው የሚነክሷችሁ። ቢምቢዎች ግን አይደሉም። እንደ መተው እግር ላይ ወይ እጅ ላይ ጥብቅ ነው የሚሉት እና ከዛ በጣም ነው የሚያሳክከው። ይደማል ምናምን እና ላይክ ዘ ወረስት ቲንግ ኤክስፒሪየንስ ያደረግነው እሱን ነው። ሶ ውጪ የምንሄድበትን ሰዓት በጣም ነው ያስገደቡን ሳንወድ በግዳችን። ከወጣንም ደግሞ ረጅም ካልሲ፣ ሞስኪቶ ሪፐለንት ሁሉን ነገር እናደርጋለን። ግን በዛ መሀል አንድ ሁለት አናጣም። አንድ ሁለት ቦታ ተነክሰን ነው የምንገባውና ያ ነው አንድ ዳውን ሳይድ። እንደምታዩት ፕሌይግራውንድ አለ፣ ለልጆች መጫወቻ አለ። ያን ያህል ሴፍ የሚባል አይደለም። ቢሆንም ግን ያው ልጆች ያገኙትን ነገር ያዝናናቸዋል እና በደንብ ነው የተጫወቱት። የኔ ልጆች ደስተኞች ነበሩ። ያምራል አካባቢው እንደምታዩት። ይሄም አነስ ያለ የዛፍ አይነት ነው። ኢንትረስቲንግ ሆኖ ስላገኘሁት ነው ያተኮርኩበት እዚህ ላይ። ኤኒዌይ ያምራል አይነቱ። ብዙ ሰዎች ግን እዛ ሄደው ነው ዊኬንዳቸውን የሚያሳልፉት ብዙ መሄጃ ስለሌለ። ኦልሞስት አብዛኛው እኛ የምናውቃቸው ሰዎች ሜምበር ናቸው። እዚህ ቦታ መጥተው ይጫወታሉ። ኦር እኛንም ኮንቪንስ ለማድረግ በጣም የሚሞክሩ ብዙ ሰዎች አሉ አባል እንድንሆን። እንደምታዩት እዚህ ጋር ደግሞ ዛፉ ላይ ጥገኛ ሆኖ የሚያድግ አትክልት አለ። ልክ እንደ ማሽሩም ማለት ነው። ልክ ይሄ የጅብ ጥላ ምናምን የምንለው ዛፍ ግንድ ላይ ተጣብቆ ያድግ የለ ልክ እንደዛ። ይሄ ደግሞ ሰም ታይፕ ኦፍ አትክልት ነው፣ ግን ትልቅ ነው። ራሱ ስታዩት ሰላጣ ይመስላል፣ ግን በጣም ትልቅ ነው። ብዙ ዛፎች ላይ አይቼዋለሁ እና ምንድን ነው ብዬ ስጠይቅ ነው ይሄንን መልስ ያገኘሁት። እንደ ጥገኛ ሆኖ በቃ ያድጋል ዛፎቹ ግንድ ላይ ማለት ነው። ምሳችንን አዘዝን ከጓደኞቻችን ጋር በዛው ለመገናኘት ነበር የሄድነው። ጥሩ ጊዜ ያሳለፍን፣ ጥሩ ምሳ በላን። በጣም ይሞቃል። ላይክ ውጪ ከአንድ ሰዓት በላይ ወይ ከዛ በላይ ስትቆዩ በጣም ነው ኤግዛውስትድ የሚያደርገው። ሙቀቱ በጣም ኃይለኛ ስለሆነ ኤኒዌይ የዛ ቀን ሁላችንም ስንገባ ቤታችን ደክሞን ነበር። ግን ጥሩ ጊዜ አሳልፈናል። ስላያችሁኝ አመሰግናለሁ። ስለተከታተላችሁኝ ኮፒ አድርጉ፣ ሼር አድርጉ። በሚቀጥለው እንገናኝ።